በቃ ይሄን ይወዱታል እነሱ በጣም ነው የሚወዱት በጣም ፈላሃ 20 እንጀራ ነው የሚሄደው አረባክሽ እኔ የራሴን ነገ መሆን ባለበት ለችግርተኛ ማበላው የራሴን ነው የራሴን አስተካክሎ ጓደኞቼ ናቸው ከትምህርት ቤት መጥተው ማለት ነው 20 ምናምን ይሆናሉ በቃ እነሱ ናቸው በመገበል ቤት የላቸው እኛ ደግሞ ችግር የለም እኛ ችግር የለም ቤት የላቸው እዚህ ስንቱ ችግርተኛ ሞልቷል እነሱ ቤተሰብ ጋር አልሄዱ ብቻቸውን ይዘው ነው በቃ አንድ ዶሮ ምንድና እንደገና ሰርተን እኔ ምንም ዶሮ ምናው የቤቱን ሙሉ ይሄድላቸዋል ነግራቸዋለሁ እየጠበቁ ነው ያሉት እኔ ነግሬሻለሁ አንቺ ልጅ ፈለቀቂ በኋላ ስራሽን ጠብቂ እኔ ማማ ምንም እኮ ያልኩት ነገር የለም እኔ ምንድነው የምሰራው ወይ ጉድ የመጣነው በእናትሽ እኔ ማስደነግጠው ይዘል ያንድ እኮ ነው ያሰብኩት ያለ ዝግጅት ዝም ብላ ትላለች በቃ ምንም ዝግጅት ምናምን የለም ፋለ ነግሬሻለሁ እኔ ምንም ይሄ አላማ ካለሽ 3 ዶሮ ይታረድ ማለት ነበር ምንም 3 አይታረድም በቃ አለቀ እንጂ እኔ አሁን ባዘጋጀውበት አንቺ ይዘሽ የምትመጪው ከፈለሽ የተወሰኑ አምጪና ነገ ከኛ ጋር ይቋደሱ እኔ ፋለ እኔ ራሱ እሱ ጋር ትቸሌር ነው አልከለክልም ሁሉንም ይዤ ሄዳለሁ ማለት እና ታዲያ 14 ብልት ይሄዳል ጠላውም ይሄዳል ዳቦ ይሄዳል እንጀራ 20 እንጀራ ይሄዳል የተወሰነ ልክልሻለሁ ከፈለክሽ የተወሰነ አይደል ሁሉም ይሄድ አለበት እኛ ቀጣይ ዳግመትን ሳይያርደን እንበላለን በቃ አግኝተሻ ምን ይሆንሽ ነው ወደዛ ይዛ ዳግመትን ሳይያርደን እንበላለን እኛ አርደሻ ቢያት ከፈለክሽ ነገር ከፈለክሽ የተወሰኑትን አምጪና አቀማምሽ ሄሎ ማዘር በቃ እንዳለ ምንም ልሰጡላ አልቻለችም እኔ በጣም የናንተ ቤት እንደዚህ ናቸው እኔ ግራ ገባኝ እኮ አያውና እምቢ ብላለች ግን እኔ ችግር የለውም በቃ እኔ ምንም ችግር የለውም እኔ ራሴ ማለት ነው እንትን እላለሁ ይዤ እመጣለሁ ምንም ችግር የለውም እንዳትጨነቁ እሺ እንዳታስቡ ሲጀመር ምንም እንዳታስቡ እኔ ለነገሩ ልብሴን ምንም እኔ እየሰራውም አይደለም ሲጀመር እና ስለጠፋብኝ እኔ ከዚህ ሰዓት በላይ መቆየት ሁላ አልችልም አታናድጂኝ ቅቤውም ይሄዳል በርበሬውም ሁሉም ነገር ይሄ ዶሮውም ሁሉ ነገር ጭናለሁ መጥቼ አሁን እየመጡ ነው እነሱ የሚመጡት ነገ ሁሉም መጥተው ይቃመሱ በቃ አብረን ተካፍለን እንበላለን ልጅቷ እኔ ስንት እንግዳ አለብኝ ምን ይሆንሽ ነው አንቺ በእኔ ምንድነው በርዚ ነው ልጅ አልኩት ሌላ ምን አልኩኝ ማሙ አንቺ እሱም አታስጨንቂው እሺ ያዥ እናስገባ ወዴት ነው የሚሄደው ነገ ተወስጃለሽ ነገ ተወስ አይቻልም ልቀቂ ወደ ውጪ ነው ልቀቂ ምን ሆነሽ ያዥ ወዴት ነው